ሰላም የኢትዮጵያ ተከታታዮች፣ ዛሬ ኢንትሮዳክሽን ቱ ሜዲሲን ስለ ፊዚዮሎጂ ነው የምናየው። ፊዚዮሎጂ ስለ ነርቭ ነው። ነርቭ ምን ይመስላል የሚለውን እናያለን። በመጀመሪያው ፓርት ኦቨርቪው ኦፍ ነርቨስ ቲሹ እናያለን። ነርቭ ምን እንደሆነ ስትራክቸሩ እናያለን። ፈንክሽናቸውን እናያለን። ፓርት 2 ላይ ፓርት 2 እና ፓርት 3 በሌላ ቪዲዮ ሰራላችኋለሁ። እሺ፣ ኢንዶክራይን ኤንድ ነርቨስ ሲስተም ሜንቴን ኢንተርናል ኮኦርዲኔሽን። ነርቨስ ሲስተም እና ኢንዶክራይን የምንለው ሆርሞን የሚያመነጭልን የሰውነት ክፍል ነው። ነርቨስ ሲስተም የምንለው ደግሞ ነርቭ የምንለው ነው ማለት ነው። ምንድነው ጥቅማቸው? ኢንተርናል ኮኦርዲኔሽን በውስጣችን ያሉትን ነገሮች ኖርማል ላይ አድርገው ሰውነታችን በኖርማል ስቴት እንዲሆን የሚያደርጉልን ነው ማለት ነው። ልዩነታቸውን ስናይ ኢንዶክሪን ሲስተም የምንለው ኮሚኒኬት ሚንስ ኦፍ ኬሚካል ሜሴንጀርስ ወይም ሆርሞንን በመጠቀም የሰውነታችንን ኖርማል የምንለው ለምሳሌ የሰውነታችን ሙቀት 37 ዲግሪ ሴልሺየስ ነው። የሰውነታችን ብለድ ፒኤች የምንለው 7.45 የምንለው እሱን ኖርማል ሌቭል እንዲሆን ያደርግልናል። ነርቨስ ሲስተም የምንለው ደግሞ ኤሌክትሪካሊም ኬሚካሊም ነው። ከሴል ወደ ሴል ከአንዱ ነርቭ ወደ ሌላኛው ነርቭ የሚያስተላልፈው በኤሌክትሪካሊም ኬሚካሊም ነው ማለት ነው። ፈንክሽን ኦፍ ነርቨስ ሲስተም እንዴት ነርቫችን እንዴት ይሰራል የሚለውን ስናይ መጀመሪያ እዚህ ጋር ብርጭቆ አለ። እዚህ ጋር እንደምታዩት ብርጭቆ አለ። ሰውየው ያንን ያያል። ውሃውን ማንሳት ቢፈልግ ሴንስ ያደርጋል። በአይኑ፣ በአፍንጫው፣ በጆሮ፣ በአምስቱ የስሜት ሕዋሳት ሴንስ ያደረግነውን ነገር ወደ አይምሮ የሚልከው በሴንሰሪ ኢንፑት ነው ማለት ነው። የሴንሰሪ ኢንፑት ወደ ምን ይልካል? ብሬን ይልካል። ብሬን ማለት ኢንቴግሬሽን ወይም አሶሲዬሽን ኒውሮን እንለዋለን። ከብሬን የተላከውን ብሬን ከሴንሰሪ የመጣውን ኢንፎርሜሽን ወደ ሞተር አውትፑት ይልክና ሰውነታችን እንዲታዘዝ ያደርግልናል ማለት ነው። የነርቭ ጥቅም ይሄኛው ነው። ፈንክሽን ኦፍ ነርቨስ ሲስተም ሴንሰሪ ኢንፑት ምን ያደርጋል? ኢንቫይሮንመንታል ስቲሙለሶችን ሙቀት ሊሆን ይችላል አካባቢው፣ እሱን ሙቀት በስኪናችን ሴንስ እናደርጋለን። ያ ሴንስ የሆነው ከኢንተርናል ኢንቫይሮንመንት ሊሆን ይችላል፣ ፒኤች ሊሆን ይችላል፣ ግሉኮዝ፣ ቴምፕሬቸር ሙቀት እንዳልኳችሁ ሊሆን ይችላል፣ ወይም ኤክስተርናል ኢንቫይሮንመንት ሊሆን ይችላል። ኤክስተርናል ከውጭ ነው። ኢንተርናል ኢንቫይሮንመንት የምንለው ሰውነታችን ውስጥ እነዚህ ነገር ከተጓደሉ ሴንሰሪ ኢንፑት ሴንስ ያደርጋሉ። ኢንቴግሬሽን የምንለው ብሬን ነው፣ አይምሯችን ማለት ነው። ምን ያደርጋል? ትራንስሚሽን ፕላስ ትራንስፎርሜሽን ኦፍ ሲግናል። ከዚህ የተቀበልነውን ከሴንሰሪ የተቀበልነውን ያስተላልፋል። ለምሳሌ እጃችንን እሳት ሲያቃጥለን አይምሯችን ላይ ቶሎ መቃጠሉ ይደርስና እጃችንን እንድናነሰው ምን ያደርጋል? ትራንስሚሽን ትራንስፎርሜሽን ይፈጽማል ማለት ነው። ምን ያደርጋል? ኢምፕሊሜንቴሽን ኦፍ ሞተር ኮማንድ መጨረሻ ላይ አይምሯችን የሚልከው እንትን ነው፣ መረጃ ነው። እሱን ፕላን ያደርጋል። ሞተር አውትፑት ላይ ስንሄድ ምን ያደርጋል? ይሄኛው ሪስፖንስ ቱ ስቲሙለስ ባይ አክቲቬቲንግ ኢፌክተር ኦርጋን። ኢፌክተር ኦርጋን የምንላቸው መስል እና ግላንድ ናቸው። ወይ እቃ እንድናነሳ የሚያግዘን ወይ ደግሞ ግላንዶች ሆርሞን እንዲያመነጩ በውስጣችን ያለውን አክቲቪቲ ይሰራሉ ማለት ነው። ነርቨስ ሲስተም በሁለት እንከፍላቸዋለን። ሴንትራል ነርቨስ ሲስተም እና ፔሪፈራል ነርቨስ ሲስተም እንላለን። ሴንትራል ነርቨስ ሲስተም የምንላቸው ደግሞ ሴንትራሊ አክት የሚያደርጉ ሲሆኑ ዋና ሜሴንጀር የሚልኩ ነው። ሜሴጆችን፣ ሆርሞኖችን እንዲመነጭ የሚያደርጉት ብሬን እና ስፓይናል ኮርድ ናቸው። ፔሪፈራል የምንላቸው ደግሞ አሁን ለምሳሌ ይሄ ሴንትራል ነው፣ ብሬን ስፓይናል ኮርድ ሴንትራል ነው። ፔሪፈራል ደግሞ ከሁለቱ ውጭ ያሉት በእጃችን በሁሉም ቦዲያችን የምናገኛቸው ናቸው እንላለን። ነርቨስ ሲስተም ነርቭ ከስሙ ስንረዳ ነርቭ ሴል የምንለው አንድ ነርቭ ሁለት አይነት እንትን አለው። ሰውነታችን ከነርቭ ብቻ አይደለም፣ ወይም ኒውሮን ማለት ነርቭ ሴል አንዷ ነርቭ ሴል ኒውሮን ትባላለች። ይህ ኒውሮን አንድ ነርቨስ ሲስተም ከኒውሮን እና ኒውሮጊሊያ ከተባለ ነው የተሰራው። ይሄ ኒውሮን ነርቭ የምንለው ነው። ምን ይላል? ኤግዛይቴብል ሴል ዛት ትራንስሚት ኤሌክትሪካል ሲግናሎችን የሚልኩት
አንድን ዕቃ እንድናነሳ አይተን የሆነ ነገር እንድንፈጽም የሚያደርገው ኒውሮን ነው። ከኒውሮን በተጨማሪ ኒውሮጊሊያ የሚባሉ አሉ። ኒውሮጊሊያ ማለት ምን ይላል እዚህ? ሰፖርቲንግ ሴል ይላል። ከኒውሮኖቹ በተጨማሪ ያሉ ሰፖርቲንግ ሴል ከኒውሮን ከብዛታቸው ከኒውሮን 10 እጥፍ ይበዛል። ሴል ዛት ሰራውንድ ኦር ከቨር ኒውሮንን ከቨር የሚያደርገው ፕሮቴክት የሚያደርግልን ኒውትሪሽኖችን የሚያመላልስልን ኒውሮጊሊያ ወይም ጊሊያል ሴል እንላለን። ኒውሮን ደግሞ ነርቭ ሴል እንለዋለን ማለት ነው። ምስል ላይ እንደምታዩት ይሄ ነው። እሺ ኒውሮን እነዚህ ናቸው። ይሄ ከዚህ ከቢጫው ጀምሮ ወደ ታች እንዲያለው ከነዚህ ውጭ ያሉት አስትሮሳይት፣ ኢፒንደማል ሴል፣ ማይክሮጊሊያ፣ ኦሊጎዴንድሮሳይት፣ ማይሊንሺስ እነዚህ በሙሉ ጊሊያል ሴል እንላቸዋለን ወይም ኒውሮጊሊያ እንላቸዋለን ነው። ኒውሮጊሊያ ጊሊያል ሴል ያልናቸው ብዛታቸው 10⁻13 ነው። አንድ ታረጉና 13 ዜሮ ማለት ነው። ከሲኤንኤስ ላይ ሲኤንኤስ ማለት ብሬን ላይ በጣም ይበዛሉ። 10:1 ወይም 50% ባይ ቮሊዩም ነው። ከኒውሮኖች በጣም ይለያሉ። ሞርፎሎጂካሊ ማለት ስትራክቸራሊ በጣም ይለያሉ። ዳይሬክትሊ ሲግናል ፕሮሰሲንግን አይፈጽሙም። which means እሳት ቢያቃጥለን እጃችንን ቶሎ እንድናነሳ ዳይሬክትሊ ሳይሆን ኢንዳይሬክትሊ ሰፖርት በማድረግ ነው የሚያግዙት ነው። ሌላኛው ፕሮቫይድ ፊዚካሊ ባዮኬሚካል ሰፖርት ነው። እነዚህም በሙሉ ያካሂዳሉ ኒውሮጊሊያሎች ማለት ነው። ኦኬ ኦልሶ ዘ ዲቫይድ ባይ ማይቶሲስ። በማይቶሲስ ማለት ራሳቸውን ሪፕሊኬት ያደርጋሉ። ማይቶቲክ ይለዋል። ጊሊያል ሴልስ ማይቶቲክ ይለዋል። ኒውሮንስ ግን ኖርማል ነርቮች አማይቶቲክ ይባላሉ። ዲቫይድ አያደርጉም። ዘይ ካኖት ዲቫይድ ዜርሰልፍስ ማለት ነው። ኦኬ ጊሊያል ሴል በስድስት እንከፍላቸዋለን። አስትሮሳይት፣ ማይክሮጊሊያ፣ ኢፒንደማል፣ ኦሊጎዴንድሮሳይት፣ ሸዋን ሴልን ሳተላይት እንላቸዋለን። እነሱን ዲፕ እንገባበታለን። አስትሮሳይት ከሁሉም ብዙ ጥቅም ያለው አስትሮሳይት የሚባለው ሞስት አባንዳንት ይላል። ሃይሊ ብራንችድ ነው። እዚህ ጋር እንደምታዩት ይሄ ኒውሮን አለ እዚህ ጋር። ከዛ አስትሮሳይት ያው ሃይሊ ብራንችድ ነው። የራሱ ብራንች አለው። አታች ቱ ኒውሮን ከኒውሮን ጋር አታች ነው። ያው እዚህ ቢጫው የምትመለከቱት ኒውሮን ነው። ኦልሶ ከምን ጋር እንትን ይላል? ካፒላሪስ ብለድ ቨዝል ጋር። ስለዚህ ከደም የሚመጣውን ኒውትሪሽን ወደ ኒውሮኑ ያስተላልፋል ማለት ነው። ፈንክሽኑን ስናይ አንደኛ ፕሮቫይድ ስትራክቸራል ፊርምነስ፣ ኒውሮኖች በዛው ባሉበት እንዲቆዩ ያደርጋል እንዳይንቀሳቀሱ። ሁለተኛ ኒውትሪቲቭ ሰፖርት ነው። የተለያዩ ሚኔራሎችን ከካፒላሪው ወይም ከብለድ ቨዝል ተቀብሎ ወደ ኒውሮን ያስተላልፋል። በፈሪንግ ኢፌክት አለው። ሪአፕቴክ ኦፍ ኒውሮ ትራንስሚተርስ፣ በተለያዩ ነርቮች የሚለቁት ሆርሞኖች ተመልሶ ወደ ራሳቸው እንዲጠቀሙ ያደርጋል። ኢንዲዩስ ፎርሜሽን ኦፍ ብለድ ብሬን ባረር ወይም ቢቢቢ የምንለው ይሄ በሰፊው የምናየው ነው። እሺ ኒውሮጀነሲስ ማለት ፎርሜሽን ኦፍ ኒውሮን ነው። ኒውሮኑን ሪጀነሬት፣ አንድ ነርቭ ከተጎዳ ራሱ ሪጀነሬት እንዲያደርግ ይጠቅመናል ማለት ነው። ሌላኛው ዲቶክሲፊኬሽን፣ የማይፈለጉ ኬሚካሎችን ዲቶክሲፋይ የማድረግ ችሎታ አለው ማለት ነው። ፕሮዲውስ ግሮዝ ፋክተርስ፣ ፎርሜሽን ኦፍ ሲናፕስ ማለት አንድ ኒውሮን ከሌላ ኒውሮን ጋር ያለው ክፍተት አለ፣ እሱኛውን ፎርም ያደርግልናል ማለት አለ። ብለድ ብሬን ባረር የምንለው ቅድም ያሳየኋችሁ የአስትሮሳይት ጥቅም ነው። ይሄኛው ምንድነው? አግዞን ነው። እሱን እስቲ ኒውሮንን ስትራክቸሩን አሳያችኋል። ይሄ አግዞን ነው። እዚህ ጋር የአስትሮሳይት ፉት የሚባል አለ። ይሄ የተጣበቀበት እዚህ ጋር እንደምታዩት እዚህ ጋር የተጣበቀበት የተለያዩ ጎጂ ኬሚካሎችን ለመከላከል እንዳይገቡ ይጠቅመናል ማለት ነው። ወደ ብሬን የሚፈለጉ ኦክሲጅን እና ግሉኮስ የተባሉ ንጥረ ነገሮች ብቻ ናቸው። ከዛ ውጭ ያሉትን ይመልሳል። ወደ አእምሯችን ማንኛውም ኒውትረንት አይገባም ከግሉኮስ እና ከኦክሲጅን ውጭ ማለት ነው። ብሬን ባረር ኔጌቲቭ ኢምፓክት አለው። ምንድነው ስንል ብሬናችን መድኃኒት አሁን ለብሬን ለዲፕሬሽን የሚሰጡ መድኃኒቶች አለ።
እነሱ ወደ ብሬናችን መድረስ አይችሉም እና እነዛ ዲፕሬሽን ምናምን ያለባቸው ሰዎች እንዳይታከሙ በመድኃኒት እንዳይታገዙ ያደርጋል፣ ኔጌቲቭ ኢምፓክቱ ማለት ነው። On the negative side, BBB limits the use of drug for treatment of brain and spinal cord disorders because many drug cannot penetrate. ስለዚህ ብዙ መድኃኒቶች ስለማይገቡ ይህ ኔጌቲቭ ሳይድ ተደርጎ ይወሰዳል። ለምሳሌ ዶፓሚን ለብሬናችን ወደ ብሬን ነው የሚሄደው፣ ግን መግባት ስለማይችል ሌቮዶፓ ተደርጎ በሊፒድ መልክ እንዲገባ ወደ ብሬናችን ይሄዳል ማለት ነው። ሁለተኛ መጀመሪያ ያየነው አስትሮሳይት ነው። አሁን ደግሞ ማይክሮጊሊያን እናያለን። ማይክሮጊሊያ ምንድነው? ፋጎሳይት ነው። ፋጎሳይት ማለት መጥፎ የሆኑ ነገሮችን የሚመገብ ተመጋቢ እንደማለት ነው። ዛት ሞኒተር ዘ ሄልዝ ኦፍ ኒውሮን የኒውሮንን ጤና የሚጠብቅ ነው። ስካቬንጅ ያደርጋል። ኢንገልፍ ደብሪስ ኢንገልፍም ያደርጋል ማለት ነው። ብዙ ጊዜ ስቴሽነሪ ናቸው፣ አንድ ቦታ ቆመው ነው የሚጠብቁት፣ ግን ማይግሬት ያደርጋሉ። ምን ሲኖር? ኢንጁሪ ወይም ኢንፌክሽን በሚኖር ጊዜ፣ ባክቴሪያ፣ የተለያዩ ማይክሮ ኦርጋኒዝሞች በሚገቡ ጊዜ አክቲቭ ይሆናሉ፣ ሙቭ ያደርጋሉ። ሌላ ስማቸው ኢሚዩን ሴል ኦፍ ሲኤንኤስ ማለት ይቻላል ማለት ነው። ስዕሉ እንደምታዩት እዚህ ቀይ ላይ ያሉት ማይክሮጊሊያ እንላቸዋለን። ኢፒንደርማል ሴል የምንለው ለምሳሌ ብሬን ላይ ነው የምናገኘው። ብሬን ላይ ምን ያደርጋል? ከውጭ ይሸፍናል። ለምሳሌ ብሬን ቢኖር በብሬን ዳር ዳሩን በኩል እንደዚህ ላይኒንግ አለ። ይሄ ላይኒንግ ምን እንለዋለን? ኢፒንደርማል ሴል እንለዋለን። ሲክሬት ኤንድ ሰርኩሌት ሰረብሮ ስፓይናል ፍሉድ፣ ሰረብሮ ስፓይናል ፍሉድን በውስጡ ይይዛል ማለት ነው። ይሄ አለ። ስለዚህ ዋና ጥቅሙ ምንድን ነው? ኢት ሲክሬት ማመንጨት፣ ኤንድ ሰርኩሌት ሙቭ እንዲያደርግ ይጠቅመናል። ምን? ሰረብሮ ስፓይናል ፍሉድ አለ በብሬናችን ውስጥ፣ እሱም ሲክሬት ያደርጋል። ኦሊጎ ዴንድሮሳይት ኤንድ ሽዋን ሴል ተመሳሳይ ነገር አላቸው እና ልዩነታቸውን እነግራቸዋለሁ። ኦሊጎ ዴንድሮሳይት ብራንችድ አርም ላይክ ፕሮሰስ wraps around nerve fiber in the CNS ብሬናችን ላይ ያለው CNS ማለት ስፓይናል ኮርድም ሊሆን ይችላል፣ ብሬናችንም ላይ ሊሆን ይችላል። እሱኛውን ምን ይላል እዚህ ጋር? ማይሊን ሺዝ። ማይሊን ሺዝ ማለት ያሳያቸው፣ ማይሊን ሺዝ ማለት ይሄኛው ነው። ይሄ ፐርፕሉ የለም እዚህ ጋር ያሉት በመሃል ክፍተት አላቸው። ማይሊን ሺዝ ነጭ ከለር ነው የሚኖረው፣ ምክንያቱም አብዛኛው የተሰራው ከሊፒድ ስለሆነ ማለት ነው። ሽዋን ሴል የምንለው ሽዋን ሴልም ማይሊን ሺዝ ነው፣ ተመሳሳይ ነው፣ ግን ኒውሮን ኦፍ ዘ ፒኤንኤስ እና ቅድም ሲኤንኤስ ያልነው ነው ልዩነት። ኦሊጎዴንድሮሳይት ሲኤንኤስ ስፓይናል ኮርድ እና ብሬን ላይ ያሉትን ነርቮች በነጩ አንድ ቦታ ያደርጋል፣ ስፔስ ክፍተት ይኖራል፣ አንድ ቦታ ያደርጋል። ሽዋን ሴል ደግሞ ፔሪፈራሊ ነው፣ ከብሬን እና ከስፓይናል ኮርድ ውጭ ያሉትን ነርቮች እነሱን ምን ያደርጋል? ቅድም እንዳልኳችሁ ነጭ ከሊፒድ የተሰራ ይኖራቸዋል ማለት ነው። ያ ጥቅሙ ምንድን ነው ስንል ስፒድ እንዲኖረው ነው። ምክንያቱም አንድ ነገር ካየን ቶሎ ድርጊት ውስጥ መፈጽመው በሰከንድ ውስጥ ወደ አይምሯችን ስለሚገባ፣ ስለዚህ ይሄ ማይሊን ሺዝ መኖሩ ጥቅም ይኖረዋል። ብዙ ሰው የማይሊን ሺዝ እጥረት ያለበት ሰው ካለ ይሄ እንደ ክሊኒካሊ ችግር ያመጣል። እንደዚህ ያመጣ ከሆነ ነርቡን ቀስ ያለ ነው፣ ድርጊቶችን ቶሎ የማድረግ መኪናን ሲመጣ ቶሎ አክት አለማድረግ፣ ቀስ ብሎ የመጓዝ አይነት ነገሮች ልታይባቸው ትችላላችሁ ማለት ነው። ማይሊን ሺዝ ኢንሱሌቲንግ ሌየር ነው አራውንድ የነርቭ ፋይበር 20% ፕሮቲን ነው፣ 80% ሊፒድ። ስለዚህ ሊፒድ በመሆኑ ዋይት ሉክስ ይኖረዋል ማይክሮስኮፕ ላይ። ሽዋን ሴል ኢን ዘ ፒኤንኤስ ሲሆን ኦሊጎዴንድሮሳይት ኢን ዘ ሲኤንኤስ ነው። ኢን ፒኤንኤስ hundreds of layers wrap the axon ብዙ አንዷ ማይሊን ሺዝ ብዙ አክዞኖችን ትሸፍናለች። ግን እንትን ላይ ደግሞ ኦን ዘ ሲኤንኤስ ብሬን እና ስፓይናል ኮርድ አንድ ማይሊን ሺዝ ወይም አንድ ኦሊጎዴንድሮሳይት አንድ ኒውሮን ብቻ ሊሸፍን የሚችለው ማለት ነው። ኦኬ አንድ አውተር ሞስት ኮይል ኦፍ ኒውሮን ኢዝ ኒውሪሊማ እንለዋለን። አሳያችኋለሁ በምስል። ሌላኛው ጥቅሙ የማይሊን ሺዝ ኤድስ ኢን ሪጀነሬሽን ኦፍ ኢንጁርድ አክሰን የተጎዳውን የአክሰን ክፍል ሪጀነሬት እንዲያደርግ፣ ኒውሊ ፎርም ሳይሆን ሪጀነሬሽን ማለት የነበረው እንዲቀጥል አድርጎ እንዲያድግ ማለት ነው።
እኔ ናቸው። እዚህ ጋር ለምሳሌ ሸዋን ሴል ይላል። ዲፕ እየገባ ሲመጣ እችኛው ኒውክለስ ናት። ከዛ አውተር ኢንዶሜትሪየም ኒውሪሊማ የምትባለው እችኛው ናት። ከኒውሪሊማ ደግሞ በውጭ በኩል ያለው ኢንዶሜትሪየም እንለዋለን። ኒውሪሊማ ውስጠኛው ናት ማለት ነው። ማይሊን ሺዝ ቢግንስ ዲዩሪንግ ፌታል ዲቨሎፕመንት። ፌታል ማለት ፌተስ ጽንስ ውስጥ እያለን ነው የሚጀምረው፣ ሶስተኛው ዊክ አካባቢ ላይ። በት ሞስት ፕሮሰስ ብዙ ጊዜ ደግሞ የሚያደርገው ኢንፋንሲ ፔሪድ ላይ ነው። ኢንፋንት ህጻናት ከተወለዱ 1 ወር የሞላቸው ህጻናት አካባቢ ማለት ነው። ማይሊኔሽን እንደ ሲኤምኤስ ይህ ብሬን ላይ ነው። እዚህ ቅድም እንዳልኳችሁ ይሄኛው አንድ አግዘን ብቻ ነው የሚሸፍነው። ይሄ አግዘን ነው። ኖርሶፍራንቪየር ይባላል። እዚህ ጋር ክፍተት ያለባቸው ይሄ ኖርሶፍራንቪየር የሚባል። ዜር ኢዝ ኖ ኒውሪሊማ ኢን ደ ሲኤምኤስ። ሲኤምኤስ ላይ ኒውሪሊማ የሚባለው አውተር ሞስት ከቨሪንግ የለም ማለት ነው። ስለዚህ ኖ ሪጀነሬሽን፣ ምክንያቱም ኒውሪሊማ የሚጠቅመው ለሪጀነሬሽን ስለሆነ ማለት ነው። ሶ ይሄ ማይሊን ሺዝ ምን እንለዋለን? እዚህ ጋር ሁሉም አግዘን ጋር ያሉት ኦሊጎዴንድሮሳይት እንላቸዋለን ማለት ነው። ማይሊን ሺዝ ኢዝ ሴግመንትድ። ማይሊን ሺዝ ሴግመንትድ ነው፣ ተከፋፍሏል። በዛ ክፍልፋይ ውስጥ ያለው ክፍል አንዷ ክፍተት ኖርሶፍራንቪየር እንለዋለን። ኦልሞስት 1 ሚሊሜትር ክፍተት አላቸው ማለት ነው። ማይሊን ሺዝ ፈንክሽናቸው እነዚህ ናቸው። አንደኛ ፕሮቴክት አግዘን ነው። ሁለተኛ ኤሌክትሪካሊ፣ አንደኛ አግዞኑን ፕሮቴክት ያደርግልናል ከፊዚካል ኢንጁሪ ሊሆን ይችላል፣ ከኬሚካል ፕሮቴክት ያደርጋል። ሁለተኛ ኤሌክትሪካሊ ኢንሱሌት፣ ከአንዱ ብዙ ጊዜ ጃምፒንግ ኮንዳክሽን ይባላል። ማይሊን ሺዝ በፍጥነት እንዲሄድ ያደርግልናል፣ ኤሌክትሪካል ኢምፐልስ ማለት ነው። ሶስተኛ ኢንክሪዝ ዘ ስፒድ ኦፍ ነርቭ ኢምፐልስ ትራንስሚሽን። ይህንንም 3 ፈንክሽን አሉት ማለት ነው። ሳተላይት ሴል የምንለው ብዙ ጊዜ በደንብ ስትራክቸሩን ላሳያችሁ። ይሄኛው ሴል ቦዲ እንለዋለን። ሴል ቦዲ ማለት ውስጥ እዚች ጋር ኒውክለስ አለች። ከኒውክለስ ውስጥ ብዙ ኬሚካሎች እዚህ አሉ። ከዛ ከዚህ ውጭ ያለው ሶማ ይባላል። አጠቃላይ ሴል ቦዲ ወይም ሶማ እንለዋለን። በውጭ በኩል ያለው ሳተላይት ሴል እንለዋለን። ይህ ፕሮቴክሽን፣ ለፕሮቴክሽን ይጠቅማል ማለት ነው። ከዛ ከዚህ ወደዚህ ያለው አግዞን እንለዋለን። ይሄ ደግሞ አግዞን ተርሚናል እንለዋለን። ኢንፎርሜሽን በዚህ ነው የሚቀበለው። ይሄ ስፔሻል ሴንሰሪ ነው። ኮመን የሆነውንም አሳያቸዋለሁ። ስለዚህ ጋንግሊዮኒክ ጊሊዮሳይት ይባላል ሌላ ስሙ። ምክንያቱም አንድ ነገር የምታውቁ የምፈልገው አንድ ነርቭ ብሬን ላይ ሲሆን በሁለት ነርቭ መካከል ያለው ክፍተት ሲናፕስ ይባላል። ግን ደግሞ እዚህ ፔሪፈራሊ ከሆነ ሌላ ሰውነታችን ላይ ከሆነ ያሉ ነርቮች ክፍተት ምን ይባላል? ጋንግሊያ ይባላል ማለት ነው። ስለዚህ ጋንግሊዮኒክ ጊሊዮሳይት የሚል ስም የተሰጠው በዚህ ምክንያት ነው። ስለዚህ በዚህ ሌላ ነርቭ አሁን እዚህ ጋር ቢኖር በሁለቱ እዚህ ጋር መሸፈኛ ስትራክቸራሊ ፊርም እንዲሆን የሚያገለግለን ነው ማለት ነው። እስካሁን ያወራነውን ሰማሪ ስናደርገው እዚህ ጋር ፔሪፈራል ነርቭ ሲስተም አለ። ፔሪፈራሊ ምን ብለናል? ሁለት አለ፣ ሳተላይት ሴል። ሳተላይት ሴል ደግሞ ምንድነው? ሰፖርት ሴል ቦዲ፣ አሁን መጨረሻ ላይ ያወራናት ነው። ሸዋን ሴል ደግሞ ይሄ ማይሊን ሺዝ ያለበት ነው፣ ፔሪፈራሊ ማለት ነው። ሲኤንኤስ ላይ ደግሞ ምንድነው ያለው? ኦሊጎ ዴንድሮሳይት ነው። ስለዚህ እነዚህ ማይሊን ሺዝ ነው ያላቸው። ምንድነው ጥቅማቸው? ኢንሱሌት ትራንስሚሽን ኦፍ ኤሌክትሪካል ኢምፐልስ ነው፣ ቶሎ እንዲሰራልን ነው። ሶስተኛ ይሄኛው ማይክሮጊሊያ እንለዋለን። ይሄ ሴንትራሊ ነው፣ አራቱ እንዲህ ሴንትራሊ ናቸው። ማይክሮጊሊያ ምንድነው? ኢሚዩን ሴል ኦፍ ኒውሮን ነው። ዋይት ብለድ ሴልም ሊባል እንችላለን፣ ነርቭ ላይ ማለት ነው። ኢንገልፍ ያደርጋሉ፣ የማይፈለጉትን ሲክሬት ያደርጋሉ። አስትሮሳይት፣ ይሄ ብዙ ጊዜ አስትሮሳይት ብዙ ፈንክሽን ያለው ኒውትሪሽን ለኒውሮን የሚያቀብለው ምናምን ያልናቸው ነው። ኢፒንደማል ሴል ደግሞ ሲክሬት የሚያደርገው ነው፣ ምን ሰረብሮ ስፓይናል ፍሉይድን ማለት ነው። ስለዚህ ይሄ ፓርት ዋን፣ ይሄኛው ፓርት ዋን ነው። ፓርት ቱ እንዲለቀቅ የምትፈልጉ ኮሜንት ላይ ሀሳባችሁን ልታሳውቁ ይፈልጋል። አመሰግናለሁ።